እንኳን አገባች አታገባም እያሉ ሲዘፍፍሽ የኔ ቆንጆ እንኳን ምን ፈልገሽ ነው? ምን ፈልገሽ ነው? እሺ ማስገባን እኔ እንትን ነው የመጣሁት። ዛሬ ከነስጦታችን ነው የመጣነው። ስጦታ አምጥተሻል? እስኪ አሳይኝ። አታገባም እያሉ እኮ እንትን እያሉ አይጽና ሄዶ አታገባም እሷ እኮ መልከ ጥፉ እያሉ አገባች ተመስገን። እኔ አገብቼ ምንላት ምን አለ አሳይኝ። ያመጣሽውን መጀመሪያ እና ውስጥ ባሳየው ሰው የተጨበጨበ ከፍተው አንቺ እኔ እንድትሸውጂ አሳይኝ መጀመሪያ። በስማ ስንት በሬ ታረደ። ምን አገባሽ? ዋይ እንደዛ ጽጽ ተብለኒ ዋርዲያ ለምንድን ነው ገና ዘጋሻለሁ? ምን አገባሽ? አሳይኝ መጀመሪያ። ታወቁ ታሳይኛለሽ? አታሳይኝም? ይሄ እንትኑ እኔ እኮ ግርም ስንት ጠላ ፈሰሰ። ምንድን ነው ይሄ? ምንድን ነው? ሽቲ እኔ አርቅ ያገባ ሙስሊም ሽቲ ያገባ አይ የዘንድሮ ረስኮ ዝሮ ወይ በእናታችሁ ቤቢዬ በእናታችሁ ስለ ዲፕሬሽን በቃ ዲፕሬሽን በቃኝ። ወይ ሪላክስ ምንድነው የምታደርጊው? ስለ እኔ በቃኝ። ምንድነው የምታደርጊው? ሽንኩርት መክፈት ምናምን በቃ እኔ አይ ኒድ ዋካ ዳንስ በቃ ሁሉ ዳንስ በቃ ምን እያልሽ ነው? ረሱን በቃ እኔ በቃኝ። ባለፈው ቁርጥ ቤት ወስደኛል ነበር። አሁን ደግሞ እንዴት ያለባል በቃ እኔ ዲፕሬሽን በቃ እኔ ለቅሶ በቃ እኔ በቃ አይ ኒድ ዳንስ ጌዳ አሁን ደግሞ አሸንዳ አይደል በቃ ተቆንኔ አልዋሰው ምናምን በቃ እኔ አይ ኒድ ከባንድ እሺ አዳምጪኝ በቃ እሺ ነይ ፈልገው ኪሞ ቁርጥ እንደገና አለ በቃ ወሰደኝ። አፌ ቁርጥ ይበልልሽ ነይ ኪሞ ነው እሺ አይ ኒድ ቱ ሪላክስ ወልደከረም ቁጪ ሳዳ ቁጪ ሉዊ አሸንዳ አበባ ወሪደኔ አሸንዳ አበባ ወሪደኔ አሸንዳ አበባ ወሪደን እናንተን ማስደሰት የማይሰለቸው ለካስተመሩ ነዋሪ የሆነው ኪሞ ቁርጥና ላውንጅ አሁን ደግሞ ለአሸንዳ በ17 ቀን ከ10 ሰዓት እስከ ሌሊት 6 ሰዓት በነታዋቂና ተወዳጅ ዘፋኞች ራሄል ኃይለ ማሉዳና ዛፉ ሊቀውጡት ነው። እንግዲህ ከናንተ የሚጠበቀው ቀድማችሁ ቡክ ማድረግ ነው። ኪሞ ቁርጥና ላውንጅ ከነወርቅ ዘፋኞቹ ለየት ያለ ቀን ለማሳለፍ እኔ ቡክ አድርጋለሁ። እናንተስ? አድራሻችን ገርጂ መብራት ኃይል የካቲት ወረቀት ፊት ለፊት እንገኛለን። ለበለጠ መረጃ በ0923 2088 27 እና በ0975 399987 ይደውሉ። የአሸንዳን በዓልን ከኪሞ ቁርጥና ላውንጅ መልካም በዓል። ዋይ ሰላም ደረጀ። ሰላም ማዘር እንዴት ነው? ሩም ይኖራል፣ አልጋ ይኖራል። ግን ምን ፈልገውት ነው? ዋይ ስንት ቁጥር 6 እና 7 ቁጥር ሳይወጣልኝ እንዴ አንዳንዴ ይቀራሉ። አንዳንዴ ዝም ብዬ ሃንጎቨር ይዘኝ ቀልደኛ ነው ማዘር። ምን ፈልገው ነው? ይልቅ እና እንደማይወጣልኝ ላሳየ 8 ቁጥር። አረ ማዘር ምን እንዴ ትልቅ አይደሉ እንዴ ማዘር? አይ ይሄ 2018 ሲልክ አይደለም። ልክ ነው። ወር ነው የቀረን። ሁሉም ሰው ይስተጋገላል። አዎ ልክ ነው። ቁጥር አለ እንትን ነፃ ዝም ብሎ እንዴ የምሮቱን ነው እንዴ ፈልገውት? ምን ፈልገውት ነው? ለሌላ ሰው ነው? አረ ለራሴ ልተኛ እና ሰው ስለሌለኝ አንተ እንግባብረን አንተ ሂሳብ ስለምትሸፍንልኝ እኔ ገብቼ ምን ላደርግ? ዋይ ተረት ኧረ ማዘሬ በስመ አብ ወወልድ ወመንፈስ ቅዱስ ማንና እንዴ በስመ አብ ወወልድ ወመንፈስ ቅዱስ ምንድነው? ምንድነው የምትይው? በስመ አብ እርቦሽ ነው ምንድነው በትሩ እናት ምንድነው ምንድነው መኪና ነው የሚገጭሽ? ኧረ በስመ አብ ምንድነው የምትይው? እርቦሽ ነው ወይኔ የት ነው ማቆ ይሄ ፊት ሸዊት አንቺ ለማ ብር የፈለግሻ ብር ስልሽ አዋርሽ ዶሬት ተመስገን ትንሽ ሰማ ማለት ለቸ ብር አሰር ፓር ተመስገን ሰማ 100 ብር ነው መሰለሽ። ተመስገን 100 ብር ሰጥቻለሁ። አንቺ ለማኝ
ሰላም ፋሚሊ፣ እቺን ሴትዮ በእናታችሁ አገናኙ። በጣም ነው በቃ ፍቅር ነው የሰጠችኝ። ማግኘት እፈልጋለሁ። በቃ የሆነ አካውንት አለው ጋሽዬ አለው። ቪዲዮ እስከምትሰራ ነበር እየጠበቀ የነበረው ጋሽዬ አለው። የኔ ፍቅር አለው። መጣሽ? አዎ ጋሽዬ አዎ። በእናትሽ በቃ አንቺ ማለት ስም ስልኩ ካሜራማኑ ፍጠን የሚስልኝ ነው እንጂ ኧረ አይገባም። ሰዓት ነበርኛ እጅላ የዛኔ አዎ የታባሽ ነው ያደረግሽው? አለ አምጪው አለ እኮ ምንድን ሌባ። ቆይ አንቺ ነይ እዚህ ቤት ያላችሁን ስጡን፣ ከሌላችሁ በቃ ፈትሻችሁ ሽጡን። እዚህ ቤት አቤት ኦዬ የኔማ እሰይ እንኳን ሌላ ሰው ያልወጣ ብርሃን ገጽ ስኒ ማማጽ አይ ይባል አመሰግናለሁ። ምንድነው የለመንኩ ነው ከኔ ማራችሁ ከኔ ምህሪ ከኔ ህይወት ጋር እኮ አወጣችሁ። እኔ ሲፈጥረኝ ድሮ ድረስ ዝም ብላ ነው ልምት በቃ ትከውልኝና እየሰጠኝ አይቴ ነው እኔም ቀልድ ምን ነግርህ የኔ ጌታ። እሺ ይሄው እዚህ ጋር ለሽሮሽ ምንድነው ሽሮ ምንድነው በላ ነው እኔ እድሜ ልክ እንደ ሽሩት በላለ ምን ማለት ነው? እዛው ይርዳሽ ብትለኝ ሽሮ ለኔ እከካ አረባክ አይቼት ሽሮ አነሰሽ። ኧረ እኔ በልቼ አላውቅም ሽሮ ና አንተ ለምንና እኔ እዛ ገብቼ ልትከው እኔ ይሻላል እንደውም ካንተ እኔ ቃቃይ ወጥረ ነው። አንቺ ግፈኛ አይደብርሽም እንዴ? ቤቢዬ ምነው ዴት እኮ ነበረን ዛሬ። ቤቢዬ ዴትን ሳታከብር ምን አግኝቶ ይሆን እንዴ? ምንድነው የሞዳል ክሰስ? ምን እንዳውክ የለሽም? እንባ የለኝም አይኔ ላይ። አዎ ለውስጥ ነው የምነባው። አንጀቴ ብታየው እንባ በእንባ ብስብሷል። ደግሞ እንደዛ አትበል። ቤተሰቦች አሉ አታጀርሰኝ እንዴ? እንዴ ተብሎ እኮ ነው በቃ ዝም ብለህ አው ላለው አንተ በቃ እንዳለው ቆስቃ አንተ ወይ ቤቢዬ እናት ብታያት አባት ብታየው ናማ ወደዚህ ምን ነበረው ቤታቸው ምን ነበር ሲሞቱ ሰፋ ምናምን አለ ልካፈል ነበር የመጣሁት። በጣም ኮነ በጣም ነው እና እንትን በጣም ላልቅስና መኪና ቢደርሰኝ ፍቅረኛ። አዎ ለዛ ነው እንደ መጣሽ አዝነሽ አይደለም? እናት ወይ ቤቢ አዝነሽ አይደለም የመጣሽው ማለት ነው? ኧረ ዝም በለቃ እኔ ቀኑ ከፍላለሁ። ከዛ ኧረ እባክሽ ጥቢ ያቻሽና ቤቢ ታሩኛ ጋር እሺ ጠረን አለብህ ወደዛ በል። እንደዛ አይባልም። ታምም ያለ እንደ መጣሽ አይ ክርትም በል እኔ ጉዳይ ነው። ምን ማለት ነው ክርትም በል? እዚህ ጋር ያቃጥለኛል በጣም። በቃ ማረገኝ ነገር የለም። ትኩሳት አለብህ በበረዶ ውስጥ ለአንድ ቀን እዛ ሳታስተነፍስ ቆይ ትኩሳት ይበናል። ምንድነው የሚያወሩት? ምንድነው የምታወሩት? አትከራከረኝ ወይ ምርምረኝ ወይ እኔ አይደለም አዳምጪኝ። እንዴት ሁለት ቀን ሙሉ ሳላስተነፍስ እንዴ? 5 ደቂቃ ይቆያል እንዴ ሰው ሲያስተነፍስ? እኔ ባጭሩ እንድትሞት ብዬ ነው እንጂ እንደዚህ ማትሞትም። ምን ማለት ነው? አጥንት ስጠኝና በዛ ውጤት ልስጥህ። ለምርመራ አይቅርብህ። ምን ልታርጊው? አጥንት ደግሞ አትከራከረኝ አይደለም እንዴ? እከራከርሻለሁ እንዴ? አጥንት ጠይቀኛለሽ እንዴ? ታመም ይመጥሽ ታክሚ እንደሆነ አክሚ። እሺ እንትን አድርገኝ። አሁን መድኃኒት እሰጥሃለሁ። ህመምህ ታውቀኛል። ከዛ ግን ማለት ነው መድኃኒት ስትጠጣ ከውሃ በፊት በራኪና ጠጣበት፣ ያጸደዋል። ከውሃ በፊት በራኪና አልጠጣበት? አዎ። እንዴት? እኔ ምን ዶክተር ነው ግን? አይ እኔ ዶክተር አይደለሁም። ዶክተሩም ሰው ወጥቶ ጽዳት ነኝ እኔ። ለዛ እኮ ነው በራኪና ያልክ። ምን ማርያምን መሳ ገለሽ ነበር? እኔ ለሱ ነው ማቆይለ ገለሽ ነበር አንቺ በራኪና ተጠጣው